በዛሬው ቪዲዮ በኢትዮጵያ አየር መንገድ ቡና እንዴት መላክ እንደምትችሉና ወሳኝ የሚያስፈልጓችሁ 8 ዶክመንቶች ምን ምን እንደሆኑ በዝርዝር እናያለን። እንዲሁም በዚህ ቪዲዮ መጨረሻ ላይ እኔ በኢትዮጵያ አየር መንገድ ጉምሩክ ተሳስቼ ብዙ ብር የከፈልኩበትንም አጋጣሚ አጫውታችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ በማድረግ ይህንን ቪዲዮ እንድትጀምሩ ጠይቃችኋለሁ። በሀገራችን የቡና ቢዝነስ በጣም ሰፊና ትልቅ የሆነ እንዲሁም በጣም ብዙ ትርፍ የሚገኝበት ዘርፍ እንደሆነ ይታወቃል። እንዲሁም እኛ አብዛኞቻችን የምናውቀው ቡና በኮንቴነር ሲላክ ባህር ላይ በብዙ አማውንቱ ሲላክ እንጂ በኢትዮጵያ አየር መንገድ መላክ እንደሚቻል እንደኔ አብዛኞቻችሁ አታውቁም ይሆናል ብዬ አስባለሁ። እኔም በቅርብ ጊዜ ስላወቅኩት ማለት ነው። ቡና በብዙ ኪሎ በኮንቴነር በባህር ቢላክም እንዲሁም በትናንሽ አማውንቶች ወይም ደግሞ በትናንሽ ኪሎዎች በኢትዮጵያ አየር መንገድ መላክ እንደምትችሉ ምን ያህሎቹ ታውቃላችሁ? ወደ ኢትዮጵያ አየር መንገድ ቡና ወደ ውጭ ሀገር ለመላክ ስታስቡ የሚያስፈልጓችሁን ወሳኝና መሰረታዊ የሆነ ዶክመንቶች ምን ምን እንደሆኑ የኢትዮጵያ አየር መንገድ እንዲሁም ጉምሩክ የሚጠይቃችሁን 8 መሰረታዊ የሆኑ ዶክመንቶችን በዝርዝር በዚህ ቪዲዮ እንመለከታለን። ውድ ተመልካቾች አሁን የማሳያችሁን 8 ዶክመንቶች በ3 ክፍል ከፋፍለን እንመልከታቸው። እነዚህ 3 ክፍሎች እናንተ መንግስትና የኢትዮጵያ አየር መንገድ ብለን እንከፋፍላቸው። ይህ ለመያዝ እንዲረዳችሁ ታስቦ የተዘጋጀ እንጂ እንደዚህ የሚሰጣችሁ ወይም ደግሞ እንደዚህ ቀሎ የሚደረግላችሁ ጉዳይ አይደለም። ግን ከእናንተ ምን ይጠበቃል? ከመንግስት መስሪያ ቤት ምን ታመጣላችሁ፣ ከኢትዮጵያ አየር መንገድ ደግሞ ምን አይነት ዶክመንት መያዝ አለባችሁ የሚለውን 3 ክፍሎች ወይም ደግሞ 3 ቤቶች እናዘጋጅ። የመጀመሪያው ክፍል የእናንተ ወይም ደግሞ የላኪው ወይም ደግሞ ቡና ልትልኩ ያሰባችሁ ሰዎች እናንተ ብለን እናያዛቸው። ይህ እናንተ የምታዘጋጁት በእናንተ ማህተብና ፊርማ የሚወጣ ዶክመንቶች ናቸው ማለት ነው። የመጀመሪያው ከእናንተ የሚጠበቀው ዶክመንት ኮሜርሻል ኢንቮይስ ነው። ኮሜርሻል ኢንቮይስ እንደምታውቁት የተገበያያችሁት እቃ ምን እንደሆነ፣ ምን ያህል ብዛት እንዳለው፣ በምን ያህል ዋጋ እንደተገበያያችሁ የሚያስረዳ ሲሆን የተቀበዩና የሻጩ ወይ ደግሞ የገዢውና የሻጩ መስረጃዎች፣ መረጃዎች፣ አድራሻዎች ይቀመጣሉ። ኮሜርሻል ኢንቮይስ ላይ በተጨማሪ የሚቀመጠው ባንካችሁን የሚገልጹ ዶክመንቶች ማለት ነው። የኢትዮጵያ ንግድ ባንክ ሊሆን ይችላል። ስለዚህ ይህን ያህል እቃ በዚህ ያህል ብር፣ በዚህ ያህል ነው የኢትዮጵያ ንግድ ባንክ፣ በዚህ አይነት የክፍያ መንገድ ቲቲ፣ ኤልሲ እና ደግሞ ሲዲ የሚባሉ የክፍያ መንገዶች አሉ። በእነዚህ መንገዶች ይህንን እቃ ተገበያይተናል ብሎ የሚያስረዳ ዶክሜንት ኮሜርሻል ኢንቮይስ ብለን እንጠራዋለን። ይህ በእናንተ በሻጮቹ ወይ ደግሞ በላኪዎቹ የሚዘጋጅ በእናንተ ማህተብና ፊርማ የሚዘጋጅ የሚወጣ ኮሜርሻል ኢንቮይስ። ሁለተኛው ከእናንተ የሚዘጋጅ ወይ ደግሞ ከእናንተ የሚጠበቅባችሁ እናንተ የምታዘጋጁት በእናንተ ፊርማና ማህተብ የሚወጣው ፓኬጂንግ ሊስት ነው። ፓኬጂንግ ሊስት ምንድን ነው? ፓኬጂንግ ሊስት የእቃው ኪሎ፣ ከዛ ደግሞ በምን አይነት መንገድ ፓክ እንዳሸጋችሁት እንዲሁም ደግሞ የታሸገበትን ዝርዝር የሚያሳይ። አሁን ለምሳሌ እኛ እያወራን ያለነው ስለ ቡና ስለሆነ ይህን ያህል ኪሎ ቡና፣ ይህን ያህል አይነት የቡና ደረጃ ያለው፣ ይህንን የሚባል የቡና ስም ያለው፣ በዚህን ያህል መጠንና በዚህን ያህል መታሸግ ታሽጎ በዚህን ያህል ብዛት ብሎ የሚያስረዳ በምን ያህል መንገድ እንዳሸጋችሁት፣ በምን ያህል መንገድ እንደታሸገና በምን ደግሞ እንደታሸገ የሚያስረዳ ፓኪንግ ሊስት ነው ማለት ነው። ለምሳሌ 1200 ኪሎ ግራም ቡና ወደ ውጭ ለመላክ አስባችኋል ብለን እናስብ። ፓኪንግ ሊስቱ ላይ ምንድነው የሚዘጋጀው? የላኪው፣ የሻጩ፣ ይሄ ሁሉ ጊዜ ኮመን የሆነ ማይቀር ጉዳይ ነው። እኔ እንደዚህ ሻጭ ለእንደዚህ ገዢ ቱ ፍሮም ተብሎ ይጻፋል። ከዛ በኋላ ይህን ያህል ለምሳሌ ይርጋ ጨፌ ከሆነ 1200 ደረጃ 1 ይርጋ ጨፌ ቡና የኢትዮጵያ ቡና አዘጋጅተን በ60 ኪሎ ኬጂ 20 ከረጢት የ1 ኪሎ ወይ ደግሞ የ1 ከረጢት ኪሎ ስንት ነው? 60 ኪሎ ግራም ነው የሚይዘው። ስንት አዘጋጅታቸዋል? 20 አዘጋጅታቸዋል። ስለዚህ 20 ሲባዛ በ60 1200 ኪሎ ቡና እንዳዘጋጃችሁ የሚገልጽ የዶክሜንት አይነት ነው ማለት ነው። ይህም በእናንተ መስሪያ ቤት በእናንተ ፊርማና በእናንተ ማህተብ የሚዘጋጅ ዶክሜንት ነው ማለት ነው። ወደ ሁለተኛው ቤት ደግሞ እናግራ። የሁለተኛው ቤት ደግሞ ምንድነው? የመንግስት መስሪያ ቤቶች። ከመንግስት መስሪያ ቤቶች የምትቀበሏቸው ወይ ደግሞ ፕሮሰስ አድርጋችሁ ሄዳችሁ የምትቀበሏቸው በመንግስት አውቶሪቲ ወይ ደግሞ መንግስት ስልጣን በሰጣቸው ተቋማት ላይ ሄዳችሁ የምትቀበሏቸው የዶክሜንት አይነቶች ናቸው ማለት ነው። እነዚህ ዶክሜንቶች ልብ እንድትሉ ፈልገው እናንተ ፕሮሰስ አድርጋችሁ ሄዳችሁ ከመንግስት አካል የምትቀበሉት ነው እንጂ በእናንተ ማህተብ በእናንተ ፊርማ የሚወጣ አይደለም ማለት ነው። የመጀመሪያው እነሱ ላይ የምናየው ሰርቲፊኬት ኦፍ ኦሪጂን። ይህ ማስረጃ ከኢትዮጵያ ቼምበር ኦፍ ኮሜርሻል ኤንድ ሴክቶራል አሶሲዬሽን የምንቀበለው ሲሆን ይህንን ዶክሜንት በአካል ሄዳችሁ ቢሮ አክሰስ ማድረግ አይጠበቅባችሁም። ኢትዮጵያ ሲንግል ዊንዶ ላይ አፕላይ በማድረግ ኢትዮጵያ ቼምበር ኦፍ
አሶሲዬሽን ላይ ይህንን ነገር አፕላይ በማድረግ መቀበል ትችላላችሁ ማለት ነው። በሁለተኛ ደረጃ የምናየው ፋይቶን ሰርቲፊኬት ይባላል። ይህ በአካል ሄደን ፕሮሰስ የምናደርገው ሲሆን የኢትዮጵያ ግብርና ተቋማት ይህንን ማስረጃ ይሰጡናል ማለት ነው። ይህ ማስረጃ የሚጠቅመው ቡናው ደረጃው እንደጠበቀና ጤነኛ እንደሆነ ከኢትዮጵያ ደግሞ ተመርቶ እንደወጣ የሚገልጽ ሲሆን ይህንን በአካል በመሄድ ፕሮሰስ አድርገን መቀበል እንችላለን። በሶስተኛ ደረጃ የምንቀበለው ከመንግስት ተቋማት የምንቀበለው ደግሞ ICO ሰርቲፊኬት ይባላል። ይህ ICO ሰርቲፊኬት ቡናው ለኢንተርናሽናል ማርኬት ገበያ መቅረቡንና የኢትዮጵያ መንግስት ይህንን ቡና ለኢትዮጵያ ወይም ደግሞ የኢትዮጵያ ሀገር ይህ ቡና ለኢንተርናሽናል ማርኬት መቅረቡን ፍቃደኛ የሚሆንበትና የሚገልጽበት ሰርቲፊኬት ነው። እንዳልኳችሁ ይህንንም በአካል በመገኘት ፕሮሰስ ማድረግ ይጠበቅባቸዋል። ይህንንም እንደቀደሙ አዲስ አበባ ለምትኖሩ ለምን ቡና ከድሬዳዋ ከተለያዩ ቦታዎች ቡና ወደ ውጭ ስለሚላኩ ግን እኔ አዲስ አበባ ስላለው የማውቀውን ለማጋራት ያህል ይህንንም ሙለጌ ቡናና ሻይ ሄዳችሁ ማግኘት ትችላላችሁ። ሌላኛው ደግሞ ከመንግስት ተቋማት ሌላኛው የምንቀበለው ሰርቲፊኬት ደግሞ ዌይት ሰርቲፊኬት ይባላል። ይህ ዌይት ሰርቲፊኬት በቡናና ሻይ የሚሰጣችሁ ሲሆን ቡናና ሻይ ሙለጌ ጋር ያለ ይሆናል። አዲስ አበባ ያላችሁ ከአዲስ አበባ ውጭ ያላችሁ አቅራቢያችሁ ወደሚገኝ ቡናና ሻይ በመሄድ ቡናው ያላችሁትን ያህል ኪሎ እንደሚያሟላ ወይም ደግሞ ያላችሁትን ኪሎ የሚገልጽ መሆኑን የሚያሳይ ነው። ለምሳሌ ቅድም እንዳልኳችሁ 1200 ኪሎ ግራም ቡና ነው ምልከው ካላችሁ የኢትዮጵያ ቡናና ሻይ ይህ ቡና እውነትም 1200 ኪሎ ግራም ይመዝናል ብሎ የሚሰጣችሁ ደብዳቤ ነው ማለት ነው። ሌላኛው ከመንግስት ተቋም የምንቀበለው ወይም ደግሞ ከቡናና ሻይ የምንቀበለው ኳሊቲ ሰርቲፊኬት ይባላል። ኳሊቲ ሰርቲፊኬት ማለት ቡናው የሚመዝነው ወይም ደግሞ ቡናው የሚያወጣው ወይ ደግሞ የቡና ደረጃ 1 ደረጃ 2 ብለን የምናውቀው ይህ ቡና ትክክለኛ ደረጃው መያዙን ነው። እናንተ ለምሳሌ አንደኛ ደረጃ ቡና ብላችሁ ከገለጻችሁ ቡናና ሻይ ይህ ቡና እውነትም አንደኛ ደረጃ ያወጣል ወይ ብሎ ቡና ከእናንተ ሳምፕል በመቀበል በመቅመስና ፕሮሰስ በማድረግ ቡናና ሻይ መዝኖ ኢቫሉዌት አድርግቶ ይህ ቡና እውነትም አንደኛ ደረጃ ቡና ነው ብሎ የሚሰጣችሁ የማረጋገጫ ሰርቲፊኬት ነው ማለት ነው። እዚች ጋር ልብ እንድትሉ የምፈልገው አንድ ነገር ቢኖር እናንተ ያላችሁትን የቡና ደረጃ ልክ የሚመጥን ቡና ይዛችሁ መሄድ እንዳለባችሁ ነው። ለምሳሌ ቡናው አንደኛ ደረጃ ብላችሁ እናንተ አስመዝግባችሁ ለአንደኛ ደረጃ ተጫርታችሁ ወይ ደግሞ አሸንፋችሁ ለውጭ ገበያ አውርታችሁ አንደኛ ደረጃ ነው ቡና ብላችሁ ተስማምታችሁ ክፍያ ተቀብላችሁ ወይ ደግሞ ሄው ለፕሮሰስ ሄዳችሁ ልክ ይዛችሁት የላችሁት ቡና በቡናና ሻይ ደረጃ መሰረት ሲቀመስ ደረጃ 2 ከሆነባችሁ ቡናና ሻይ ደረጃ 1 ይሆናል የሚል ሰርቲፊኬት አይሰጣችሁም ማለት ነው። ይህ ኳሊቲ ሰርቲፊኬት እውነትም ያላችሁት ቡና ትክክለኛ ደረጃውና መጠኑን መያዙን የሚያረጋግጥ ሰርቲፊኬት ስለሆነ እዚህ ጋር ትክክለኛ ጥንቃቄ ወይ ደግሞ ትኩረት እንድትሰጡት ያስፈልጋል ማለት ነው። አንደኛ ደረጃ ከሆነ ትክክለኛ የአንደኛ ደረጃ ቡና ይዛችሁ ወደ ቡናና ሻይ በመቅረብ እነሱ ኢቫሉዌት አድርገው እውነትም አንደኛ ደረጃ ቡና ያወጣል ሲሉ ይህንን ሰርቲፊኬት ይሰጣቸዋል ማለት ነው። ውድ ተመልካቾች እስካሁን 7 አይነት ዶክመንቶች አየን። ለመጀመሪያ ኮሜርሻል ኢንቮይስ፣ ፓኬጂንግ ሊስት ይህ ከኛ በማህተብና በእኛ ፊርማ የሚወጡ ዶክመንቶች ነው ብለን ተመለከትን። ከዛ በኋላ ደግሞ ከመንግስት የምንቀበላቸው ዶክመንቶች ደግሞ ሰርቲፊኬት ኦፍ ኦሪጂን፣ ፋይቶን፣ ICO፣ ዌይት ኤንድ ኳሊቲ ሰርቲፊኬት እነዚህ ደግሞ ከመንግስት አካላት የምንቀበላቸው ናቸው ተባባል። በመጨረሻ ደግሞ እንዳልኳችሁ አየር መንገዱ የሚሰጠን ወረቀት ደግሞ ምን ይባላል? ከአየር መንገዱ የምንቀበለው አንድ ዶክመንት ሲሆን እሱም ቢል ወይ ደግሞ ቢል ኦፍ ሎዲንግ ተብሎ የሚጠራው ማለት ነው። ቢል ኦፍ ሎዲንግ ማለት የኢትዮጵያ አየር መንገድ ይህንን ቡና እንደተረከበ በኢትዮጵያ አየር መንገድ እንደተጫነ የሚያሳይ እንዲሁም የጭነቱን መጠን ኪሎውን ማለት ነው። ከዛ ደግሞ ለአየር መንገዱ የተከፈለውን ዋጋ ወይ ደግሞ ብር መጠን የሚገልጽ ከዛ በኋላ ደግሞ ከየት ተነስቶ ወዴት እንደሚሄድ ትክክለኛ ሙሉ የሆነ የትራቨል ሂስትሪውን የሚያሳይልን ቢል ኦፍ ሎዲንግ ወይ ደግሞ ቢል ብለን እንጠራዋለን ማለት ነው። ይህንን ጉምሩክ ገብታችሁ ወይም ደግሞ የኢትዮጵያ አየር መንገድ ካርጎ ከገባችሁ በኋላ ቡናውን አስመዝናችሁ የጉምሩክ ጉዳያችሁን ከጨረሳችሁ በኋላ ቡናውን አስገብታችሁ አስመዝናችሁ ልክ ያ ሚዛን ወደ ሲስተም ከተላከ በኋላ በዛ ሲስተም ላይ የኢትዮጵያ አየር መንገድ ለ1 ኪሎ የሚያስከፍለውን ዋጋ ተባዝቶ ለምሳሌ የኢትዮጵያ አየር መንገድ 1 ኪሎ ቡና $1.2 የሚያስከፍል ከሆነ 1200 ኪሎ ግራም ሲባዛ $1.2 ተደርጎ ይህንን ብር ከከፈላችሁ በኋላ ዴስቲኒውን መነሻውን መድረሻውን ምን ያህል ኪሎ እንደሆነ
ማንና የት እንደተገበያዩ የሻጩም የገዢውንም ደግሞ ስም የያዘ ቢል ኦፍ ሎዲንግ ወይ ደግሞ ዌቢ ይሰጣቸዋል ማለት ነው። እነዚህ ዶክሜንቶች አስፈላጊና መሰረታዊ ናቸው። ይህንን ሰርተፍኬት ቡናው ከተጫነ በ24 ሰዓት ውስጥ ለሚገዛችሁ አካል ማስረከብ ይጠበቅባቸዋል ማለት ነው። ልብ እንድትሉ ፈልገው እነዚህ ዶክሜንቶች ለእናንተ ብቻ እዚህ ፕሮሰስ ለማድረግ ብቻ ሳይሆን የሚጠቅማችሁ የገዛችሁ ሰው እዛ ሀገር ተቀባይ የሚሆነው ሰው ማለት ነው ይህንን ዶክሜንት አሳይቶ ነው የሚቀበለው ማለት ነው። ስለዚህ እነዚህን ዶክሜንቶች ካዘጋጃችሁ በኋላ እነዚህን ፕሮሰሶች ካለፋችሁ በኋላ እነዚህን ፕሮሰሶች ካሳይታችሁ ከኢትዮጵያ ቡናችሁን ካስወጣችሁ በኋላ ይህንን ዶክሜንት ኦሪጂናሉን ለሚገዛችሁ ወይም ደግሞ እዛ ለተቀባያችሁ መላክ ይጠበቅባችኋል ማለት ነው። በዚሁ ልክ ይህ ተቀባይ በዚሁ መልክ እዛም ሀገር የሚቀበለው ማለት ነው እነዚህን ዶክሜንቶች በማሳየት ነው ወደ ሀገሩ ማስገባት የሚችለው ማለት ነው። በመጨረሻም እኔ ጉምሩክ ላይ ተሳስቼ ብዙ ብር የከፈልኩበትን አጋጣሚ ልንገራችሁ። የኢትዮጵያ ጉምሩክ ቡና ከሀገር ውስጥ ስትልኩ ወይ ደግሞ ወደ ውጭ ስትልኩ በጠቀሳችሁለት መጠን ወይ ደግሞ ኮሜርሻል ኢንቮይስ ላይ ባሳያችሁት ይሄን ያህል ኪሎ በዚህ ያህል ብር ተገበያይተናል ብላችሁ ባሳያችሁበት ልክ ብቻ ከሀገር እንድታስወጡ ያስገድዳችኋል ማለት ነው። እኛ የተሳሳትነው ወይ ደግሞ የተሳሳትኩት ስህተት ምን ነበረ? ቡናዬ ከተመዘነ በኋላ ጨመረ፣ የኪሎ ጭማሪ ያሳየ ማለት ነው። የኢትዮጵያ ጉምሩክ ይህ የጭማሪውን ያህል ፈንድ ወይ ደግሞ የጭማሪውን ያህል ክፍያ ከፍሎ ነው ቡናው ከሀገር መውጣት ያለበት የሚል ነገር አመጡ ማለት ነው። ይህ የተፈጠረበት አጋጣሚ እኔ ቡናውን በመለካበት ጊዜ እኔ ከተዋዋልኩት ቡና በላይ ከፍ ብሎ ስለመጣ ወይ ደግሞ እኔ የተዋዋልኩት 1300 ኪሎ ግራም ነበረ፣ ግን ከ1300 ኪሎ ግራም ከፍ ብሎ ስለመጣ ጉምሩክ ይህ ከፍታ የመጣችው ወይ ደግሞ ይቺ ቫሪዬሽን የመጣውን ቡና የግድ መከፈል አለበት ተብሎ ተነገረ ማለት ነው። ይህንን አቮይድ ለማድረግ የምታደርጉበት ስቴፕ በጣም ቀላል ነው። ምን ማድረግ ትችላላችሁ? ልክ ኪሎአችሁን ስትመዝኑ ግሮዝ ኤንድ ኔት የሚባል አማራጭ አለ። ግሮዝ ማለት ይህን ያህል ቡና ሊሆን ይችላል፣ ልክ ሲመዘን ይህን ያህል ቡና ሊሆን ይችላል ተብሎ የሚገለጽ ሲሆን ኔት ደግሞ ከገዢው አካል ጋር የተስማማችሁት ትክክለኛ ዋጋ ማለት ነው። የኢትዮጵያ ጉምሩክ ባለስልጣን ሁለቱንም ስለሚያይ የኪሎ ቫሪዬሽን እንኳን ቢኖር በኔትና በግሮዙ መካከል የተለያየ ልዩነት ይኖራል ብሎ ስለሚያስብ በቀላሉ ከሀገር ሊያስወጣላችሁ ይችላል ማለት ነው። ስለዚህ ሁል ጊዜ መጠንቀቅ ያለባችሁ ኔትና ግሮዛችሁን ትንሽዬ የኪሎ ልዩነት እንዲኖር ማድረግ ይጠበቅባችኋል፣ እንደዚህ አይነት ችግር እንዳያጋጥማችሁ። ውድ ተመልካቾች የዛሬው ቪዲዮ ይመስል ነበረ። እንደተጠቀማችሁ ተስፋ አድርጋለሁ። እንደዚህ አይነት መረጃ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ይሁኑ። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስክንገናኝ ሰላም ዋሉ። ይመቻችሁ።